እኛን ምረት አንድ መርከበኛ አሳ ጠምድና አሳውን ይዞት ምን ቢለው ጥሩ ነው ከመስመጥ ነው ያዳንኩ ያራማ ማለታሽ እኔ ምን ዶክተርዬ ከታፋዬ ግን ክንዴ ቀርብን ብለ ነው ለአይኔ አሉት በራስጌም በኩል በግርጌም በኩል መተኛት ትችያለሽ እንቅልፌ ጠፋ ግን ሌላ ጥያቄ ነው ልክን ማወቅ አለብህ ሚዛንህን መለየት አለብህ ዳስታን ሚዲያ ሆዳችን ብዙ ነገር ይይዛል አፋችን ግን በልክ ነው ተከሻለ ሰውየው ጋቤን ሲል መንፈስ ምን ያስጨዋል እንደኔ ጠበቃ አርጋት ይዝ አንበሳ ምን ይበላ ተበድሩ ከየት ሊከፍል ማን ጠይቆት በጥልቅ መፍረስ በትጥቅ መታደስ የዚህ ሰፈር ሰው ይገለባበጣል ሰርከሰኛ ነው ዳስታን ሚዲያ ለልጅ ልጆቻችን ከምናስተላልፋቸው ትልቅ ቅርስ መካከል ጥሩ ጫንቃ ነው መቼም የኛ ሰፈር ሰው ሲፈጥረው ጥሩ ጫንቃ ሰጥቶታል ለልጅ ልጆቻችን ከምናስተላልፋቸው ትልቅ ቅርስ መካከል ጥሩ ጫንቃ ነው ዙፋንና ካባውን ምንሽርና መለየውን አበልና ቲሸርቱን ሲሸከም ነው የኖረው እንደዚህም ሆኖ ግን የዚህ ሰፈር ሰው ይገለባበጣል ሰርከሰኛ ነው የዚህ ሰርከስ ትርኢት አደገኛና በትኩረት የሚጎዱት ፍራሾች ናቸው ለዚህ ነው እያንዳንዷ ቤት እየሄድኩኝ መሪቃለን ከፍ አድርጌ ፍራሿን ያደስኩላት መሪቃላችንም በጥልቅ መፍረስ በትጥቅ መታደስ በመጀመሪያ የሄድኩት የማማልጣይሽ ሌባው ልጅ መንፈስ ጋር ነው ለምን እሱ ጋር የሄድኩኝ በምክንያት ወደድንም ጠላንም ሁሉም ሰው ሰርቋል አሊያም ለመሰረቅ ተዘጋጅቷል ወይም ሲሰረቅ አይቷል አንበሳውን ያየ ሌቦችን አወካቸው እዚህ 4 ኪሎ ከፍ ብሎ አንበሳ ግቢ አካባቢ ያሉ ሌቦች ናቸው አየው አንበሳውን ጎፈሬውን ግርማ ሞገሱን ይያሉ ያሳዩዋል እነሱ ከስር ኪስን ያጸዱላል እዚህ ሰፈርም አሉ አንበሳውን ያየ ሌቦች አንበሳውን ያሳዩ በተረኩል ተረክ ስትቧቀስና ስትካሰስ እነሱ ካሳዩ አንበሳ ገስፈው ይገኛሉ ግስፈታቸውን ለማረጋገጥ የትም መሄድ አይጠበቅብህም እኔ በማስረጃ አረጋግጥልሃለሁ የቀበሌያችን ሊቀመንበር ፎቅ መስራቱን ሰማው ይሄን አላምንም ብዬ ቦታው ድረስ ሄጄ አየሁ በጣም ገረመኝና ጉዳዩን ለማስረዳት ወደ መምህር ቅኔ ጋር ሄድኩ መምህር ቅኔ የቀበሌያችን ሊቀመንበር ፎቅ መስራቱን ሰማው አልኳቸው አዎ ሰማው ከየት አምጥቶ ሰራ ስላቸው ያው ከድራችን ላይ ተበድሮ ነው ምን ነካውት መምህር ቅኔ የቀበሌያችን ሊቀመንበር እኮ የወር ደመወዝተኛ ነው ከየት አምጥቶ ነው ብድሩ የሚከፍለው ስላቸው የተለመደች ወርቅ ፈገግታቸውን ብልጭ አርገው ተረቷን አመጧት አንበሳ ምን ይበላ ተበድሩ ከየት ሊከፍል ማን ጠይቆት ለዚህ ነው ከሌባው መንፈስ ፍራሽ የጀመርኩት ለምን ይመስላል የዚህ ሰፈር ሰው መንፈስ ሌባም ሆኖ እንኳን የሚወደው የራሳቸው ምስል ስለሆነ አንድ ሌባ በቤት ውስጥ ካለ የጠፋ ነገር ሁሉ በሱ አረን የሚላከከው የሰፈሩም ሰው ይወደዋል መንፈስ ሻማምና ተቀብላለች ባለፈው አንድ ባለ ሀገር አዲስ ጋቢ ገዝቶ ትከሻው ላይ ጣል አርጎ ሲሄድ መንፈስ ሻ ከኋላ እየተከታተለችው ልክ አጠገቡ ደርሶ ጋቢው ሙጭልፍ አርጎት መንፈስ የራሱ ትከሻ ላይ አረገ ሰውየው ጋቤን ሲል መንፈስ ምን ያስጨዋል እንደኔ ጠበቃ አርጋት ይዝ እኔ ግራ የገባኝ
ሐዘናችን ይቅር እንዴት የጋራ ደስታችንን እንኳን ጠበቅ አድርገን መያዝ ያቅተናል? ለዚህ ነው በመጀመሪያ የመንፈስን ፍራሽ አደስኩለት። የመንፈስ ፍራሽ ችግር በጣም ቀላል ነው። አልጋው ትንሽ ሆኖ ፍራሹ ትልቅ ነው። ወደድንም ጠላንም የፍራሾች ባህሪ የሰውየው ማንነት ገላጭ ናቸው። መንፈስም እንደዚህ ፍራሽ ነው። ያግበሰብሳል መጥገብ አያውቅም። መንፈስ ማለት ማጭድ የሆነ ሰው ለኔ ብቻ የሚያውቅ ልኩን የማያውቅ ሰው። በቀላል ቀዶ ጥገና ነው አልጋውና ፍራሹን ያግባባሁለት። በአልጋው ልክ ፍራሹን ሰራሁለት። ልክህን ማወቅ አለ። ለምን ይመስላል እኔ ጠጅ የመረጥኩት? እኔና ብርሌ ስለምንመሳሰል። ሆዳችን ብዙ ነገር ይይዛል፣ አፋችን ግን በልክ ነው። ልዩነቱ ብርሌ ጠጅን ያሳያል፣ የኔ ሆድ ነገር ግን አይታይም። ልክህን ማወቅ አለብህ። ልክህን ካላወቅ እንደ መንፈስ ነው የምትሆኑ። ዱባና ጤፍ ተመዘኑ አሉ። ጤፍ በለጠ። እንዴት ቢባል የተመዘኑት በእህል ሚዛን ነው። ልክህን ልታውቅ ስትፈልግ ሚዛንህን መለየት አለብህ። ብዙ ሰው ነው በሚዛኑ ምክንያት የትም ወድቆ የቀረው። ብዙ ሰው ነው ውሃ ልክ በሌለው ሚዛን ተመዝኖ ጨለማ ቤት ወድቆ የቀረው። ለዚህ ነው አዝማሪው ባንጃው ዘመም ወደ ግራ ዘመም እውነትን እያዩ ጎብጦ ለመታመም ያለው። ልክህን ማወቅ አለብህ። ሚዛንህን መለየት አለብህ። በመጀመሪያ በሰውኛ ልክና ሚዛን ላይ እንቁምና ከዛ ስለ ብዛታችንም ስለ መደጋገፋችንም ስለ ማቀፍና መተቃቀፋችንም እናወራለን። በጣም የሚገርመው የፍራሾቹ ችግር በርካታ ነው። ማማ ልጣይሽ ፍራሽ ብቻ ነው ዛሬ የዚህ ሰፈር ውስጥ ያልታደሰው። ምክንያቱም ማማ ልጣይሽ አድባር ናቸው። የመንፈስሻን ከጎን ከሳቸው በጎን ያለውን ፍራሽ ካደስኩለት በኋላ በልኩ ካበጀሁለት በኋላ አሁን የሚቀረኝ መንፈስን ከአዲሱ ፍራሽ ጋር ማግባባት ብቻ ነው። የመንፈስ ማንነት ደግሞ ከአዲሱ ፍራሽ ጋር ለመግባባት ፍቃደኛ አይደለም። እንደ ባልና ሚስቶቹ ታሪክ ማለት ነው። ባል አዲስ ፍራሽ ይገዛና ቤት ይመጣል። ማታ ሚስት ስትገላበጥ ታራለች፣ እንቅልፋታ። ለባል ተጠይቀዋለች፣ ኧረ እባክህ አንተ ሰውዬ እንቅልፌ ጠፋ አለች። ባልም መለሰ፣ በራስጌም በኩል በግርጌም በኩል መተኛት ትችያለሽ፣ እንቅልፌ ጠፋ ግን ሌላ ጥያቄ ነው። አልተግባብቶም ማለት አይደለም። ማለት እኮ ባለፈው ማማ ልጣይሽ ሐኪም ቤት ሄደው እንደሆኑት ማለት ነው። ማማ ልጣይሽ አይናቸውን ይታመሙና ሐኪም ቤት ሄዱና ለዶክተሩ ያስረዱታል። እባክህ ዶክተርዬ አይኔ ትንሽ ደንገዝገዝ እያለ እየጋረደኝ ነው። በዚህም ምክንያት ሌባ ልጄ ማረቤን እያስደነገጠ አስቸግሮኛል፣ መላ በለኝ አሉት። ዶክተሩ ማሰብ ቢያደርግና መርፌውን ይዞ ይነሳል። እማማ ቀሚሶትን ግለቡ አለች። እኔ ምን ዶክተርዬ አሉ ማማ ልጣይሽ። እኔ ምን ዶክተርዬ ከታፋዬ ግን ክንዴ አይቀርብም ብለህ ነው ለአይኔ አሉት። ከታፋዬ ክንዴ አይቀርብም ብለህ ነው ለአይኔ አሉት ማማ ልጣይሽ። አድባር እኮ ናቸው ማማ ልጣይሽ። አድባር ደግሞ አይታደስም፣ አይለወጥም። በርካታ ሰዎች አሉ በአድባራቾችን ላይ ሊያሾፉ የሚፈልጉት። እታይ ሰፈር ያሉ ሰዎች አድባሩን ገነደሱት። ሰው ተደናግጦ በንጋታው ቀበሌ ተሰበሰበና አድባሩ ምን ሆኖ ነው የወደቀው ሲባሉ ኮሌስትሮል። እኔ የምፈራው የታችኛው ሰፈር ሰዎች ላይኛው ሰፈር ሄደው የላይኛው ሰፈር አድባር ጥለው ምንድነው ሲባሉ ስትሮክ እንዳይሉ። ሁለተኛው የዚህ ሰፈር የፍራሾች ችግር በፍራሾች ላይ አጉልፊያ ተፈጥሯል።
ልፊያ ደግሞ ወደ ቁመት መለካካት ያድጋል። ቁመት መለካካት ውስጥ ከገባን ደግሞ የአዝማሪው ባንጃው ግጥም ከተፍ ትላለች። ጠመንጃ ነበረኝ ሊያውም ምንሽር፣ ፍላጻም ነበረኝ የተሳለ ጦር፣ ሚጀምር ጠፍቶ እንጂ የሚያንደረድር፣ እሰብቀው ነበር አንጣጣው ነበር ቀዳሹ ቢኖር። እስከ መቼ ድረስ ነው በመላምህ ብቻ ካልተገረፍክ ማትነቀው? እስከ መቼ ድረስ ነው እየተበተንክ ለመሰፋት የምታስቸግረው? እስከ መቼ ድረስ ነው በአልጋ ዙሪያ የፈሉትን ተባዮች ደምን እየገበርክ የምታደልበው? እኔ አንተ ዘላለም ቁልቁል መውረድ ላይ ሰለች ይችላል። እኔ ግን ከሰውኛ ከፍታዬ ዝቅ ብዬ አንተን ማየት ይሰቀጥጠኛል። ምነካ ሁላችንም እኮ መግረፊያ ያለን የምንጠቀምበትን ቦታ እየመረጥን ነው እንጂ ሰው ጉልፊያና አቅም መለካካት ውስጥ ከመግባቱ የተነሳ ጸቡን አዘጋጅቶ ነው ከቤቱ የሚወጣው። አንድ ሰውዬ ማማልጠሽ ጋር በሰላም ቁጭ ብሎ ጠጅ እየጠጣ መጣ። አንተን አረል ባለፈው የተሳደፍከው ምናምን ሲለው ጌታዬ እኔ ገና ዛሬ ነው ከክፍለ ሀገር የመጣሁት አለ። ሰውየውን ቢለው ጥሩ ነው፣ አንተ ባትኖርም ትሳደባለህ። አቶ ደስታ አስመላሽ የተጎዳ ፍራሽ አዳሽ፣ ህልምህን ሰሚ ቅዠትህን አካሚ፣ ለአንድ ሳምንት የሚቆይ ነፃ የፍራሽ ማደሽ ዘመቻ በአዲስ መልክ ስራ ጀምረናል። በነፃ ፍቃዳቸው ፍራሻቸውን ይዘው ለሚመጡ ሰዎች በተለየ ሁኔታ ሚስጥር እንጠብቃለን። ፍራሾች ላይ ያየነውን ሁሉ ካወራንማ ከባድ ነው። ዛሬ በነፃ ፍቃዳቸው ፍራሻቸው እንዲታደስ ቤት በርካታ ፍራሾች መጥተው ነበር። እሱን እያደስኩኝ ማማ ልጣሽ ጠሩኝ። ደስታ አስመላሽ ና ፓርላማ ያሉኝ። ማማ ልጣሽ እሱ ነገር አልወደውም አልኳቸው። ምክንያቱም ያስጎመዡኛል። ከፍተኛ ሆነ ገበያ አለ፣ ግን ያቅርቦት እጥረት አለ። አተኛኘታቸው እኮ ነው የሚያስቀናኝ። ፍራሻቸውን ትራሳቸውን በአግባቡ እኮ ሰፍቼ ልሰጣቸው ይችላል። ባለፈው እኛን ወክሎ የህዝብ ተወካዮች ምክር ቤት ተወካይ የሆነውን የወረዳችንን እኛን የወከለንን አገኘሁት። እኔ ግራ የሚገባኝ ምክር ለማይሰማ ህዝብ ምክር ቤት ምን ይሰራል? ሊጎበኘን እድር አካባቢ መጥቶ ነበር። ተወካያችን ስራ እንዴት ነው እየወከላችሁን ነው አልኩት። ምን እባክህ የሰፊው ህዝብ ችግር እያስጨነቀን እኮ ለሊት ተኝተን አናድርም። የያኔዎቹ አስተባባሪዎች ከፊት ተቀምጠው ጀርባ ስለሚሰጡን በደንብ ረፍት እናደርግ ነበር። ያሁኑ ፊት ለፊት ተቀምጦ መቼ ያስተኛል? ጎበዝ ሹፌሩና ተሳፋሪው መንገዶቻቸው ለየቅል ሆኗል። ፍራሻችሁ መርምሩ። ፍራሾቻችሁ ናቸው የማንነቶቻችሁና የራሳችሁ ምልክቶች። ሰው የተኛበትን ረስቶታል። ሰው ኢትዮጵያ ትቅደም የሚል መፈክር ላይ ይተኛል። ጎበዝ አንዱማ ያቃዠኛል ይለኛል እና የጃንሆይ የሚያክል ሰው የፎቶ ላይ ላያቃዠው ነው እንዴ? ግራ የሚገባው እኮ የአንዳንዱ ሰው ትራስ ውስጡ ሲታይ አብዮቱ ይፋፋምብኝና ለውጡ አይደናቀፍም የሚል ቲሸርት በአንድ ላይ አስጥቷል። ባለቤቶቹንም ፍራሾቻቸውንም ግራና ቀኝ ቁጭ አድርጌ መዘንኳቸው፣ ገመገምኳቸው። በትክክል የዚህን ሰፈር ሰው ባህሪ የገለጹልኝ ግን ከድራችን ጀርባ የሚገኘው ይዘገያል እንጂ ሁሉም ሰው ይቅማል ጫት ቤት ነው። የሰፊው ህዝብ ነፃ ሚዲያ እነሱ ማረሉ ገባውላችሁ። ፍራሾቻችሁ በነፃ ላድስላችሁ ነው፣ በድሉ ተጠቃሚ ሆኑ አልኳቸው። ጫት ቤቱ በሁለት ክፍሎች የተከፈለ ነው። የመጀመሪያው ድፍሩ ይባላል። እዚህ ቤት ውስጥ የሚመጡ ደንበኞች ለሚያወሩት ወሬ በሙሉ መረጃ አይጠበቅባቸውም፣ ታሪክ ፈጥሮ መቀደር ነው። የሁለተኛው ክፍል ከነዚህ ይለያል። ለእያንዳንዷ ለምታወሯት ነገር መረጃም ማስረጃም ማቅረብ ይጠበቅባቸዋል። ሁለቱንም ክፍሎች አንድ የሚያደርጋቸው የጋራ ነገር ግን ሁለቱም ጠቋሚ እጆች ናቸው።
ጠቋሚ እጆች ጋር ደግሞ መፍትሄ የለም። መፍትሄን ለማመንጨት ውስጥህንና ውጪህን በሰውኛ ልክ ላይ ቁጭ ማድረግ አለ። ለነዚህ ሰዎች መፍትሄ እንኳን ብታቀርብላቸው መፍትሄን ያንኳስሱትና ይቀልዱባል። ምክንያቱም ሁሉ ጊዜ ጠቋሚ ሆነው ነው መኖር የሚፈልጉት። እንዴት በመፍትሄ ላይ እንደሚያላግጡብህ አሳየ። ሰውየው አይጥ ያስቸግረውና ቤቱ መድኃኒት ሊገዛ ሄደ። ባለ መድኃኒት ሻጩን እስቲ የአይጥ መድኃኒት ስጠኝ ሲለው ሻጩ ታማብህ ነው? እነዚህ ጠቋሚ እጆች መፍትሄ ስትጠይቃቸው እጅ ከምን ስትላቸው ያንተን መፍትሄ ማንቋሸሽና ማንኳሰስ ብቻ ነው የሚችሉበት። ሁሉ ጊዜ የችግር ምንጭ ሆኖ መኖር አይሰለችም? እርግጠኛ ነኝ እነዚህ መፍትሄ ምንጮች አንድ ቀን የችግሩን ምንጭ ይደርሱበትና ምንጩን አድርቀውብህ ጠቋሚ ስታጣ ወደ ራስ ትጠቁማታለህ። አሳዎችና አሳ ነባሪዎች ለባህሩ ደህንነት ሲባል በጋራ ኑን ብለው ውህደት ይፈጽማሉ። አንዳንድ አሳ ነባሪዎች ግን የበላይነታችን ሊገፋና ሊደፈጠጥ ይችላል ብለው ማፈግፈግ ጀመሩ። አሳ ነባሪዎቹ ብቻ አይደሉም፣ ከአሳ ዝርያ ያሉ አንዳንድ አሳዎችም በጣም ፈሪዎች አሉ። ለምሳሌ ውሃ ውስጥ ሆኖ የሚያልበው አሳ በዚህ ምክንያት ይህንን የጋራ ኑሮ የፈለጉ ሰዎች ለሰፊው የባህሩ ነዋሪ መግለጫ መስጠት ጀመሩ። ሰፊው የባህር ነዋሪ ሆይ በጋራ መኖራችን ያበለጽገናል፣ እኛን ምረጥ። ምክንያቱም ምልክታችን አሳ ነው። አሳ ደግሞ መኖሪያው ውሃ ነው። የውሃ ግብሩ ደግሞ መርጋት ነው። ማንኛውም የንብ ዝርያ ውሃ ውስጥ ገብቶ አሳን ሊነድፈው ስለማይችል አሳን ይምረጡ። ጠቋሚዎቹን በቀላል ምሳሌ ላስረዳ። አንድ መርከበኛ አሳ ያጠምድና አሳውን ይዞት ምን ቢለው ጥሩ ነው? ከመስመጥ ነው ያዳንኩ። ፍራሽ ውስጥ ከመስመጥህ በፊት የዘመቻው ተጠቃሚ ሁን። እንደኔ ሁሉ ጊዜ የመፍትሄው አካል ለመሆን ሞክር። የመፍትሄው አካል እንዴት እንደምትሆን በማማ ልጣይሽ ምሳሌ ያስረዳለሁ። ልጃቸው ሌባው መንፈስ ሌሊት አጥር እየዘለለ እየገባ እንቅልፍ ይነሳቸዋል። በዚህም የተበሳጩት ማማ ልጣይሽ በንጋታው ባለሙያ ይጠሩና ዙሪያውን የቤታቸውን አጥር ባደገኛ አጥር ያሳጥሩታል። ለሳምንታት እፎይታ አገኙ። መንፈስ ሻም በጊዜ እየገባ መተኛት ጀመረ። አንድ ቀን ሌሊት ማማ ልጣይሽ ብድግ ሲሉ መንፈስ ከውስጥ ወደ ውጪ መዘል ጀምሯል። በጣም ተናደው በጧቱ ባለሙያውን ጠሩና ጎበዝ ጎበኙት፣ ይሄ በቀይ ቆርቆሮ የተጻፈው ምንድነው አሉት። ባለሙያው ማማ ይሄማ አደገኛ አጥር ነው የሚለው አሉት። ታዲያ ወደ ውጪ ምን ይሰራል? ወደ ውስጥ አድርግልኝ፣ ጠላቴ ከውስጥ ነው።